ኢያኢሮስ የተባለ የምኵራብ አለቃ የ12 ዓመት ልጁ ሞተችበት። ወደ ጌታችን ኢየሱስ ክርስቶስ ዘንድ ሄዶ ልጄ ሞተች፣ እባክህ እጅህን ጫንባትና በሕይወት ትኑር ብሎ ተማጸነው። በዚህ ወቅት ጎረቤቶቹ መጥተው ልጅህ ሞታለችና ከእንግዲህ መምህሩን አታድክመው፣ አያስፈልግህም አሉት። እርሱ ግን አልተቀበላቸውም። እንዴት ልጄ ትሞታለች እያለ በኢየሱስ ክርስቶስ ፊት አለቀሰ። ጌታችን ኢየሱስ ክርስቶስ ግን እመን ብቻ እንጂ አትፍራ አለው። ጴጥሮስን ያዕቆብንና የያዕቆብን ወንድም ዮሐንስን ብቻ አስከትሎ ወደ ምኵራብ አለቃው ቤት ሄደ። በምኵራብ አለቃው ቤት በልጅቷ መሞት ጎረቤትና ዘመዶቿ ያለቅሳሉ። ኢየሱስ ክርስቶስ ወደ ሞተችው ልጅ ቀርቦ እጇን ይዞ ጣቢታ ተነሽ አላት። ያቺ የሞተች ሕፃን ተነሳች። የምትበላውን ስጧት ብሎ አዘዘ። ይህንንም ነገር ማንም እንዳያውቅ አጥብቆ ተናገራቸው።